ማየት አልፈልግም። አባዬ እኔ እኮ ስለተፈጠረው ምንም አውቀው ነገር የለም። አልገባኝም። አልጋሽ ላይ እኮ ከወንድ ጋር ነው የተገኘሽው። አይደለም ጠዋት ስነቃ ካጠገቤ ሁሉ ችግር አለ እንዴ? ሰማሽኝ? እቺ ልጅ ሰይጣኑን ሳታስገባኝ ይዘሽልኝ ውጪ። ሁሉዬ አንቺ ያልተረዳሽውን ነገር እኮ ማስረዳት በጣም ነው የሚከብደው። አባቴ እንደዚህ ሆኖብኝ አያውቅም። ነገሩ እኮ በጣም ከባድ ነው። እስኪ አስረጅኝ። ቆይ እሺ ምንድን ነው የተፈጠረው? አንቺ ያላወቅሽውን ነገር እኔ እንዴት አውቃለሁ? ወይ በቃ አሁን ተረጋጊ የኔ ቆንጆ፣ እኔ ልቀመጥ ነው። የት ነበርሽ? ህሊና መኝታ ክፍል ነበርኩ እያረጋጋኋት። እሺ ጥሩ። ገንዘብ ፈልጋለሁ። ለምን? ከጓደኞቼ ጋር ቀጠሮ አለብኝ። ያንቺ ጓደኞች ሁሉም አንድ አይነት ናቸው? በቃ ሁሉም እንዝናና። ሁሉም የሚጠብቁን ንብረት አለ፣ ልክ እንደኛ ማለት ነው። ስለዚህ ለምን ይሰራሉ? ሲበዛ ሁሉም ነገር ያስጠላል። ለማስተካከል እሞክራለሁ። ለአሁኑ ስጪኝ። ሰውየው ደግሞ ከጠየቀሽ አክስቷ ጋር ናት በይው። አትመጭም እንዴ? ብመጣ ደስ ይለኛል፣ ግን ለሊት አላስቸግራችሁም ብዬ ነው። ሜላት እንዲህ ስትሆኝ ደስ የሚለኝ ይመስልሻል? እሺ ተይው። እኔ ግን ገንዘብ አላጣም፣ አትስጪኝ። ወዴት ነው? ወደ ፈለኩበት። እንዴት ነው የምትመልሽልኝ? ወይዘሮ ቅድስት ትልቅ ልጅ ነኝ፣ ያንቺ ቁጥጥር አያስፈልገኝም። አንቺ እኔን ነው እንደዚህ የምትናገረው? ቆይ ገንዘብ ስለከለከልሽኝ የምቀር መስሎሽ ነው? ከየት አመጣሽው? ለመጠጫ የሚሆን ይጣፋል ብለሽ ነው? ለማንኛውም ደህና ምሺ። ማን ነው ደህና ደር? ኦ ደህና ዋይ። ሰላም። በሆነብህ ነገር በጣም አዝኛለሁ።
ልወጣ ነበር። እሺ መሳቢያ ውስጥ ያስቀመጥኩት ብርስ? የምን ብር? 10,000 አስቀምጬ። እኔ ነኝ የወሰድኩት። ለአንዳንድ ነገር አስፈልጎኝ ነበር። ካሽ ፈልጌ ነበር። ብትነግሪኝ እኮ ትራንስፈር አደርግልሽ ነበር። ከጠበቀኝ አውጥቼ ልምጣ። ኖ ራሴ ያወጣለሁ። በቃ ልሂድ። ደህና ወይ? ህሊናን አታገኛትም? ተይ፣ ስለሷ አትጠይቂ። ዛሬ ቀለል ብሎልሻል ትንሽ? አዎ። አባትሽ እናትሽን እንዳንቺ ቆንጆ ናት ብሎ ይነግረኝ ነበረ አይደል? ውብ ነበረች እናቴ። ድሮ ከመልክ ይልቅ እድል ይመርት ላይ ነበረ። እናትሽ ልክ ናቸው እማዬ። እኔም እድለ ቢሶች ነን። አረ እንደዚህ አትበይ። እኔ እንዲህ ለማለት ፈልጌ አይደለም። ገብቶኛል፣ አትጨነቂ። እኔ ደግሞ እናትሽ ነኝ። አዎ እናቴ ነሽ። አመሰግናለሁ። ወዴት ልትሄጂ ነው ታዲያ? አላወቅኩ። እየተዘጋጀሽ ወዴት እንደምትሄጂም አላወቅሽም? አዎ። እየደበቅሽኝ ያለ ነገር አለ። ወይ ጉድ። እሺ በቃ አላስጨንቅሽም። ነይ ቁጭ በይ። ደህና አደርሽ እማዬ። ብር ከየት ነው ያመጣሽው? ብሩን ከየት እንዳመጣው ካወቅሽ ለምን ትጠይቂኛለሽ? ስርቆት ሜላት። አልሰረኩም፣ ወሰድኩ እንጂ። ቢያንስ እንኳን አትነግሪኝም? ጠይቄሽ ከከለከልሽኝ በኋላ ወስጃለሁ ብዬ ልንገርሽ? የኔ አልነበረም ብሩ። አውቃለሁ። ምን አለ? ለዛሬ ሸፍኝልሻለሁ። ቆይ እማዬ፣ ህሊና ናት አትይውም? አላልኩት። እና ምን አልሹ? ለራሴ ፈልጌ አጥፍቼዋለሁ አልኩት። ቆይ እንዴት እንደዚህ ትይዋለሽ? ህሊና ናት አትይውም ነበር? ማሰብ ካልቻልሽ ተንኮልሽ ያጋልጽሻል። በዚህ ሁኔታ እስካሁን ከክፍሉ አልወጣችም። ይሄንን የሚቀበል ይመስልሻል? ቆይ አንቺ እሷን መከላከል ነው እንዲያሽው? እሷን ቢመስልሽም ሁሉ ነገር ግን የሚሆነው ላንቺ ነው። ይልቅ ከኔ ጋር ከምትከራከሪ ነገሮችን ሳታስተካክል የምትቀር አይመስለኝም። ተሰባብራለች እኮ አሁን ምንም ማድረግ አትችልም። አይመስለኝም። አሁን ግቢና ያት። እሺ እኔ እና አንቺ ስንጠጣ አስታውሳለሁ። አዎ እየጠጣን ነበር። እሺ ከዛስ ምን ተፈጠረ?
ደርሼ ልመጣ ነው። በቃ አብረን እንሂድ። እሺ እሱን አስታውሳለሁ። ህሉዬ ተይ እያልኩሽ ብዙ ስጠጪ ነበር። ሜሉ እኔ መጠጥ እንደማልጠጣ ታውቂያለሽ አይደለ? እኔም ግራ ገብቶኛል። እሺ ከዛስ ቆይ ምን ተፈጠረ? ከዛማ የሆነ ልጅ መጥቶ አብሬያችሁ ልቀላቀል አለ። አንቺም ብሩክን ይመስላል ብለሽ ድርቃልሽ። ከሱ ላላቅቅሽ ሞከርኩ ግን ምንም አልሆነም እና በመጨረሻም ይዤ ቤት መጥቼ አስተኛውሽ። ታዲያ እንዴት ጠዋት ከወንድ ጋር ተገኘው? ተመልሰሽ ወጥተሽ መሰለኝ። ከጠጣውም እኮ መጠጥ እንጂ የዚህን ያህል አቅሌን የሚያስት ነገር አይደለም። እንዴት እንደዚህ ሊሆን ቻልኩ? እኔ በማግስቱ እንለያያለን ብዬ የደስታችንን ቀን እንድናከብር ነበር። ግን ደግሞ የሆነብን ነገር ሌላ ነገር ነው። የተፈጠረውን ነገርማ ማወቅ አለብኝ። ህሉዬ አሁን በማንችለው ነገር ከምትጨቃጨቂ ቀስ ብለን ነገሮችን ማስተካከል አይሻልም? ነገሮችን ለማስተካከል ከስር መሰረቱ ማወቅ ያለብኝ አይመስልሽም? በሱ ጊዜሽን አትግዳይ። የሚሞት ጊዜ ካለኝ እሱን ለማስታወስ ልጠቀምበትና ይሞት። ህሉዬ ቡናሽ እየቀዘቀዘ ነው፣ ጠጪ። እንዴት አልክ አባዬ? ለምን ስራዬ እንዳልሰራ ትረብሽኛለሽ? አባዬ ለምን ልትረዳኝ አትሞክርም ግን? እሺ ባለጌነትሽን ነው የምታስረጂ? አባዬ እኔ ምንም የማውቀው ነገር የለም። አንገት ደፊ ሀገር አጥፊ የሚባለው እውነት ነው። ያቺ ያበደች አንቺ ትሻለች፣ አንቺ ግን አሳፈርሽ። በማያ አጥንት ይዤዋለሁ እባክህን። እሷን ታያት እንኳን ይህን ሁሉ ጉድ አላየች። አሁን ውጪ ከቢሮዬ። እሺ ቆይ አንድ ጊዜ ብቻ ላስረዳ። የስራ ባልደረቦቼ ሳያዩሽ ውጪ። ምንም የምላቸው ነገር የለም። አባዬ ልጅህ ነኝ እኮ ለምንድን ነው እንደዚህ የምትቀያየርብኝ? አንዴ እንኳን ልትረዳኝ ሞክር እንጂ። ሰማሽ? እኔ እንዳንቺ አይነት ልጅ የለኝም። አንቺ የኔ ልጅ አይደለሽ። ውጪልኝ! አሁን ውጪልኝ! እንዴት ነው እንዴ? መገናኘት ይኖርብናል። ትንሽ ችግር ተፈጥሯል። ለሱ አታስብ፣ አንተ ጋር መፍትሄው አለ። የት? እሺ ምን ፈለግሽ? ብሩኬ አንዴ ላስረዳ። ባይና አይቻለሁ። ምንም ማስረዳት አይጠበቅብሽም። ሁሉም ሰው ሚስት እንዳመጣ ነበር የሚጠብቀኝ። ይኸውልህ ብሩኬ እኔ ምንም አውቀው ነገር የለም። ሰውየውን ራሱን ያላቀውም። ከነ ቤተሰብሽ ዋሽተሽኝ ጨዋ ልጅ ያለኝ ያለ የሚመጻደቀው አባትሽ ለካ ውሸቱን ነበር። ተው እንዲህ አትበል ብሩኬ። አባዬን አትናገረው። ለምን ታለቅሻለሽ? ከዚህ ሁሉ ነገር በኋላ እንዳምንሽ ነው የምትጠብቂው? እባክህን ብሩኬ እዚህ ጉዱስ ብቻዬን አትተወኝ። እኔ ምንም አውቀው ነገር የለም። ተይኝ ህሊና። እንዴት ልታወ ብሩኬ? አንተ እኮ ነህ። የሚያስታግስሽ ከሆነ ለአባትሽ እንዲያስታግስሽ እነግረዋለሁ። ከዛ ካለፍሽ ግን የሚፈጠረው ነገር ሁሉ ደስ አይልም። ጋሽ ሙሌ ቆይ ህሊና ለምንድን ነው የማትተወኝ? ቁጭ በል የኔ ልጅ። ለምን እንዲሸማቀቅ ታደርጋለህ? እቺኛዋን ህሊና ማጋት ይመስልሃል? ሚስት እንዳመጣ የጠበቁኝን ቤተሰቦቼን፣ ዘመድ አዝማዶቼን ሁሉ አሳፍሬያለሁ። ይህ የሆነው ደግሞ በእሷ ምክንያት ነው። አውቃለሁ፣ ግን ምን ማድረግ እችላለሁ?
ስቃይን ህመሜ ልቻልበት እየመጣች አጨቅጭቀኝ። ካስቀየምኩኝ በጣም ይቅርታ፣ ግን ይሄ ለኔ በጣም ካይምሮ በላይ ነው። ወይኔ ሙሌ የታልቻች ዱርዬ ጥሪልኛው። እሺ ላንቺ ስራዬን ማለት ስራ አልገባኝም አባዬ። ከወሰነችበት በኋላ እየተከታተልሽ ለምን ሰላም ትንሽዋለሽ? እንደ ጎረምሳ አስቸገረሽ ልባል? ቆይ እኔ እኮ ላስረዳው ነው የሞከርኩት። ባይናየውን ነገር ምን ብለሽ ታስረጃዋለሽ? አባዬ ህሊና እኮ ነኝ። እንዳዋረድሽኝ ተዋረጂ። ከዚህ በኋላ እንደዚህ አይነት ነገር መስማትም ሆነ ውርደትን መቋቋም አልችልም። ታርፊ እንደሆነ ረፊ፣ አለበለዚያ ግን በመወስነው ውሳኔ ትጸጽቻለሽ። ነገር ሚሉ ሁሉ ምን ፈልገሽ ነው እንደዚህ አስጨንቀሽ የጠራሽኝ? አንዳንድ ነገር እንድናወራ ነው። ቆይ እናንተ ቤተሰቦች ምንድነው ከኔ የምትፈልጉት? ምን ልርዳ ብሩክ? ጥሩ ጥያቄ ነው። ተውኝ፣ ለእህትሽም ንገሪያት። ብዙ አልተጎሳቆልክም፣ እንዲህም ታምራለህ። ለምን እንደፈለግሽ ንገሪ። እህቴ ይቅርታህን ፈልጋ ብትመጣ ለሙሌ ተናግረህ መዓቷን አመጣህባት። እየሰማሁሽ ነው። ሀሳብሽን ጨርሺ። ይቅርታ ልጠይቅ ነው ዋና ያገኘሁህ ምክንያት። ለምን? ያን ቀን ከኔ ጋር ነበር ልንጠጣ የወጣ ነው። ልንጠጣ? አውቃለሁ ህሊና መጠጥ እንደማትወድ ነው የታሰበው። ግን መጠጥ ቤት ከገባን በኋላ አንዱን ዱርዬ ይዛ አብሬው ካላደርኩ አለች። አይሆኑም ስላት ደግሞ ይጠቃቀሱ ጀመር። ስለ ህሊና የሚወራ አይመስልም እኮ። ከዛ ቤት አስገብቼ አስተኝቻን ነበር፣ ሰክራ ስለሆነ ማለት ነው። ለካ እሷ ወጥታ ይዘው መታለች። እሺ ለምን ይሄ ለኔ ትነግሪኛለሽ? ይዣት ባልወጣ ይሄ ሁሉ ነገር አይመጣም ነበር። አመል ከሆነ አንቺ ምክንያት አትሆኝም። ሰው እንዴት 4 አመቱን ይበላል? 4 አመቴን በላችኝ። አይዞህ፣ የሚስት ስሜት ይገባኛል፣ እረዳሃለሁ። በቃ ከጨረሽ ልሂድ። አንዳንዴ ሲደብር ሻይ ቡና ማለት እንችላለን። ያው እህት አይደለም። አንተ የኔ ብቻ ነህ፣ የማንም መሆናችን የኔ ብቻ ነህ። ጭራሽ ትቶኝ ሄደ። እኔም ተቀምጬ ብሩክ አላበቃም። እኔን ትተኝማ አትሄድም። እንዴት ምንድነው ሁሉ እየፈለኩ ምን የሆነ ፍንጭ ነገር ሰውየው ሲያመልጥ የሆነ ነገር ጥሎ መውጣት አለበት። እና ምን አገኘሽ? ፈልጌ አልጨረስኩም፣ ግን በህግም እኮ ቢሆን የሚያስጠይቅ ነገር ነው። እሰይ ምን ብለሽ? አላውቅም። ሁሉዬ አልተረጋጋሽም። ተረጋጊ። ደግሞ ብሩክን ላናገርልሽ ሄጄ ነበር። ምን አለሽ? ትንሽ ተናዷል፣ ግን ደግሞ አይዞሽ እህቴ፣ ሁሉም ነገር ይስተካከላል። ተቀመጭሽ።